የምሬድ እኮ ነው። ሰው በህይወቱ እንዴት አንድ ሰው 13 ዓመት ጀምሮ አርማታ ምናምን አቦካ ነበር ለመብላት ለመኖር ለመማር። ሁሌ ረሃብ ነው እኛ ቤት። በቃ አንድ ዳቦ በጣም ዋጋ አላት እኛ ቤት ውስጥ። በጣም የምጨነቀው ስለ ሰላቴ ምናምን መስገድ ይችላል ወይ ምናምን የሚለው ነው ማስቀደም ነው። ምንም ከሃይማኖቱም የለውበትም። አሁን ላይ በውስጤ ነው ማምነው እንጂ አላህ ነው በእግዚአብሔር በሁለቱም የምሬድ እኮ ነው። ሰው በህይወቱ እንዴት አንድ ሰው አንድ የሚወደው ሰው አይኖርም። ከልቤ ነው። ሌሊት ላይ ነበር የቀረስኩት ቪዲዮውን። በጣም በቃ ብቸኛ ነኝ ሁሌም እና ያን ቀን ግን ሁሌም ራሴን አታልለዋለሁ። ምንም ያንን ስሜት ፊልም ማድረግ አልፈልግም። ይሄ ብቸኝነት ስሜቴን ማለት ነው። ሰውም እንዲያቅብኝ አልፈልግም። ግን ከቤተሰብ ጋር የሆነ ተጋጨውና የዛን ቀን ከዛ በቃ እንቅልፍ ሊወስደኝ አልቻለም። ዝም ብዬ ነው ማለቅሰው እና ከዛ በፊት ራሴን አስቆም ነበረ። ሳለቅስም ስከፋኝም ራሴን ነው ማጽናናውና የዛ ቀን ግን አልቻልኩም። የቤተሰብ ፍቅር አላገኘውም ከቤተሰቦቼ። ገስኩኝ አንድ ሰው አገኛለሁ የሚያዳምጠኝ የሚረዳኝ ብዬ ነበር የምጠብቀው። ግን የለም። የራሴን ሰው ነው የምፈልገው። በቃ አንድ ሰው ያለ ሰው እንዴት ነው የሚኖረው? በአይን ነው ማውቀው። የሆነ ነጋዴ ነገር ነው። ገበያ ውስጥ ምናምን ከእናቴ ጋር ስሄድ አየዋለሁ እና ያስቸግረኛል። ዝም ብሎ ይለክፈኛል እና ሌሎችም ስለሚለክፉኝ ችግር የለም። ግን የእሱ ያስፈራኛል ብዙ ጊዜ። ሁለተኛ ክፍል ሆነሽ? አዎ። እሺ። እዛ ምን አደረገ? ጫካ ውስጥ ለቅመን ጨርሰን እየመጣን እንዲህ ነው በገመድ ነው እዚህ ጋር የምንይዘው። ወደዛ ይዞኝ ሄደና አስተኛኝ ማለት ነው። ሄጄ እንዲህ ሲያስተኛኝ በእግሬ ትንሽም ስለደካከመው ብዙም ጉልበት የለውም። በእግሬ እንዲህ አነሳውና ቀኝ እግሬን እንዲገፈተርኩት። ከዛ ሲወድቅልኝ ተነሳውና ከስሩ መሮጥ ጀመርኩኝ። ጓደኛውም ቆሞ እየጠበቀው ነው። የኔም ጓደኞች ወደዛ ራቅ ብለው ደግሞ እነሱ ቁጭ ብለው እየጠበቁ ነው። ከዛ ምን ሆናችሁ ነው ግን እንዴ እናንተ ምን ሆናችሁ ነው አልኳቸው። አሁን እዚህ ጋር ሰው ሊደርስልኛል ብዬ አላሰብኩም። እየጮኩ ነው የወጣሁት የሮጥኩት። ከዛ ምንም አልመሰላቸውም። እንጨቴን ተሸክሜ ለማንም ምንም አላልኩም። ወደ ቤት መጣው ማለት ነው። ሁለተኛው ደግሞ እሱ ደግሞ እንደ ጓደኛ ሆነን ነበረ ከሱ ጋር። ፍቅረኛ ነው ግን ምንም ነገር ስለሌላ ነገር አናቅም። ዝም ብሎ አለ አይደለ እንደዛ ነገር ነው። እሱ ጋር ራሱ ሱቅ ስሄድ ነው በዛው ሸውጄ ሱቅ መቆያት ደቂቃ አለች። ከዛ ላይ ሰርቄ ነው እሱ ጋር የምሄደውና የሆነ ቀን ተቀያየረብኝ እና ይዛ ጠብቅኝ ብሎ ስልክ ደውሎልኝ ያገባው በኋላ ፈራው። ቤቱን ዘጋጋው። በፊት አይዘጋም ነበር ቤቱ እንደምፈራ ስለሚያውቅ ማለት ነው። የጓሮውንም የፍለፊቱንም ዘጋውና ቀርቅሮት ማለት ነው። ከዛ በቃ የሚያደርገው ነገር ምንም አስፈራኝ። ምን ልብስ ለማውለቅ በጣም ታገለኝ። ከ30 ደቂቃ በላይ ይሆናል የታገልኩት። አንድ ብቻ አስወጣኝና ስለቆየው ቤተሰቦቼ ስለሚቆጡኝ ያቃል ደግሞ ያለውን ሁኔታ። የሆነ እቃ ይዤ ነበረ እየመጣው የነበረውና እሱን እቃ ድርሼ ተመልሼ እመጣለሁ አልኩት። ከዛ ሊያምነኝ አልቻለም። የሆነ ሰዓት በቃ ጸሎት አረኩ፣ በውስጤ ዱዓ አረኩ። ያጠፋሁት ነገር የለም፣ እባክህን ስማኝ፣ እባክህ አምላክ የሆነ ነገር እንዲያደርግ በቃ ሀሳቡ እንዲቀይር አድርግልኝ አልኩ። ከዛ በውስጤ ነው ምንም አላወጣሁትም ካፌ ማለት ወዲያው እሺ ሂጂ በቃ አለኝ። ቅድም ነበር እኮ ጥያቄውን የጠየኩት አይሆንም ብሎ ነበረ። እሺ አለ። ከዛ ሂጂና ግን 5 ደቂቃ ነው የምሰጥሽ፣ ተመልሰሽ ካልመጣሽ ምናምን ብሎ የነበረኝን ስልክ ተቀበለኝ። ብር ነበረ እጄ ላይ ከገዛሁት እቃ የተመለሰ ብሩንም ስልኩንም ለሱ ብለሽ ትመጫለሽ ቤት ስለሚቆጡኝ ማለት ነው። ከዛ ቤት ስገባ በቃ ፈራው። ምን ብዬ ስለ ስልኩ ልናገር? እህቴ ነበረች ቤት ነበረች። ከዛ ጨነቀኝ። ጎረቤት የሆነች ልጅ ነበረች፣ እሷን ይዤ ሄድኩ። ለመንኩት፣ እምቢ አለ። ከዛ ያለኝ አማራጭ ለቤተሰብ መናገር ነው። ለእህቴ ነው። ቀጥ ብላ ሄደችለት። እንግዲህ የነበረን ግንኙነት አልተናገርኩም ፈሪቼ። ምንም መንገድ ላይ እየሄድኩኝ እቃ ገዝቼ እየመጣው ስልኩም ቀማኝና ገብተሽ ካልገባሽ አልሰጥሽም አለኝ። እኔ ደግሞ መግባት ፈራው ነው ያልኳት እንጂ የመድፈር ሙከራ አረጋይብኝ ምናምን አላልኩም ፈሪቼ። ለምን ሄድሽ ነው የምባለው። ከዛ ሄዳ በጣም ስለሚፈራት ሰው ምናምን እሷ ቤት ድረስ ይዘው መጡ። ስልኩንና ብሩን መለሱ። ከዛ በኋላም በጣም ይከታተለኝ ነበር እሱ ልጅ። ከዛ የሆነ ሰዓት እኔም ራሴን መቆጠብ ጀመርኩኝ። አልወጣም ምናምን። ያ አለፈ። በስንት ዓመት ነው ወደዚህ የመጣሽው? በ17። አሁን ስንት ዓመትሽ ነው? 24 ተመጣ። ብዙ ነገር አላቅም ስለ አዲስ አበባ። ያው እህቴ ቤት ነው የነበርኩት እንጂ ሰው ቤት ሄጄ አላቅም። ከዛ በፊት ምንም ልገባኝ አልቻለም። በቃ ሁሌ ስድብ ነው፣ ትሰድበኛለች። በቃ ድብድብ ብቻ ነው። እስከ 13 ዓመት ጀምሮ አርማታ ምናምን አቦካ ነበር። የቀን ስራ ነበር። ለምን? ለመብላት ለመኖር ለመማር እንደዛ አረግ ነበር እና እሱ ነገር ጎድቶኛ በጣም። ከልጅነቴ ጀምሮ ከ7 ዓመት ጀምሮ ራሱ ቆራሌው ምናምን ሸጥ ነበር እየለቃቀምኩ ማለት ነው። ሁሌ ረሃብ ነው እኛ ቤት። በቃ ምንም ምግብ በቃ ሁሌ የለም። ትምህርት ቤት ራሱ ስሄድ ባዶ ሆዴን ሄዳለሁ። ስመለስ ባዶ ቤት ነው ማገኘው።
እና እሱን ነገር እንትን ለማለት ነው ያኔ የቀን ስራውን የጀመርኩት። ልጆኜ ገና ሲጀመር 7 ዓመት አይደለም በ7 ዓመት አይደለም ትምህርት የገባሁት በ12 ዓመቴ ነው አንደኛ ክፍል የገባሁት በችግር ምክንያት ማለት ነው። በቃ ስርበን ለምግብ ለማግኘት ማረገው ነገር ነው ማስተውሰው በጣም ነው አምሮይ ላይ ተቀርጾ ያለው አሁን ላይና ለሰዎች ለጎረቤቶቹ ውሃ መቅዳት ውሃን ባስጠፋባቸው እነሱ እኛን ያስቀዱናል እሱን እንቀዳላቸዋለን። ቆራልዮ ደግሞ ካገኘውኝ የለም አይገኝም ፈልጌ ቆርቆሮ ምናምን የጫማ ሶል መሬት ውስጥ የተቀበረ የሆነ ሰዎች ቤት ሲሰሩ ምናምን ከመሬት ውስጥ የሚወጣውን እየሄድኩ እየለቃቀምኩ ዳቦ ለመግዛት ማለት ነው። አንድ ዳቦ በጣም ዋጋ አላት እኛ ቤት ውስጥ። እናቴ አይገኝም ስራም ደግሞ ሰው ቤት ራሱ ልስራ ብትል አይገኝም። እየሄደች አንዳንዴ እንትን ያስከኳታል ይሄ እንትን ምንድን ነበር አተር ምናምን ጤፍ ማበጠር እንደዛ አንዳንዴ እየሄደች እንትን ትላለች። በዛ በምታገኘው ብር እንግዲህ እሱ ተገኘ ማለት በቃ እኛ ቤት እንደ እንትን ነው የሚቆጠረው እንደ ባህል በለው በቃ። ለምን እኔ ያልሰራም ብር አገኛለሁ እኮ ለምን እንደዚህ ራባለሁ ብዬ ጠየቅኩ። ከዛ የኔ ጎረቤት የነበረችው ልጅ ሄዳ ስጠይቀው ጭራሽ ይቺን በምን አቅማ ነው የምትሰራው ስራው እኮ የጉልበት ስራ ነው እቺ ያሰራልኝም እንዴ ለምንድን ነው ብር የምከፍላት ስል በቃ ለሰዎች 50 ብር ነው በቀን የሚከፈለው ቀኑን ሙሉ ማለት ነው። ለኔ 20 ብር ክፈለኝ አልኩት። ከዛ ስጀምር እዛ ትምህርቴን ትቻለሁ ማለት ነው። ቀኑ ሙሉ ስለሆነ ትምህርት መሄድ አልችልም። እናቴ እዚህ ናት። ይሄን እንዳረጋ አትፈቅድልኝም በፍጹም። ለምን ሌላውን ቢያንስ በአቅሜ ነው። አሁን ውሃን ብቀዳ 10 ሊትር ምናምን በምችለው አቅም ነው የምቀዳው። ይሄ ግን እንደዛ አይነት አይደለም። ቦሎኬት ከቦታ ወደ ቦታ ማንቀሳቀስ ሊሆን ይችላል። አርማታ ማብኳት የተለያየ ነው ነገሩና የጀመርኩ ቀን እንደውም ልንገር እየሰራው ደክሞኝ ረሃቡ አልቻልኩም። ባዶ ሆዴን ነው የጀመርኩ ስራውን እና ዋናዎቹ ራሱ በቆሎም የተለያየ ነገር ይጋብዙኛል ወደ ስራ ከመግባቴ በፊት ማለት ነው። እንደዛ ነው የምሰራ የነበረው። ከዛ አፍጥሬ ሰግጄ ልክ ወደ ስራ ልመለስል ሽሪጤናው ልክ ነበር እንዲላስር ስል ያዘኝ ዘሎ ማለት ነው። እንዴ ምን ይሆንክ ነው አልኩት። ልቀቀኝ ስለው በቃ የሆነ ከዚህ በፊትም ደርሶብኝ አቀለ ፊታቸውን አውቀዋለሁ በቃ እኔ ሲቀየርብኝ በቃ ገባኝ ምን እንዳሰበብኝ ማለት ነው። አስበው ሰው እየተጠቀመ ነው እንደዚህ አይነት ነገር ይፈጠራል ብዬ ጭራሽ አላሰብኩም። እኔ ማታው ወደ ሶፋው ላይ ነው ያዘኝና ከዛ ምን አረኩኝ ታገልኩ በተቻለኝ አቅም እየጮኩ ነው። ደግሞ በዚህ በኩል ግሮሰሪ አለ በዚህ ጋር ወፍጮ ቤት ፍለፊቱ ወፍጮ ቤት ምናምን በቃ ጫጫታ ነው አይሰማም ብታይ። ኮንዶሚኒየም ነው ግራውንድ ነው። ልጁ ግን መጣ እየታገለኝ ወንድሙ ማለት ነው መጣ አምባሻ ሊወስድ ከውስጥ ለከስተመር ሲመጣ እባክህ ወንድም የሆነ ነገር በልልኝ ኧረ በእናትህ አድነኝ እያልኩት ማለት ነው እየሳቀ እያለ ሄደ ወደ ስራው ተመለሰ። እንደዚህ ነገር ከሌለ የሆነ ሰው ጋር ቁጭ ብዬ እንደዚህ ካልተሰማኝ መቆየት ራሱ አልፈልግም። ራሷን ችላ የምትኖር ሴት ከዛ ደግሞ ለቤተሰቦቿ የምትተርፍና ለወደፊት ደግሞ ለሌሎቹም ደግሞ የምትተርፍ ሰው በቃ እንደዛ ነው መሆን የምፈልገው። እናም መወደው ነገር ላይ ነው ሁሌ እንትን የምለው። ማልፈልገው ነገር ለምሳሌ አሁን የምፈልገው ከምንም በላይ እዚህ ምድር ላይ የሚያስፈልገኝ እኔ ነጻነትና ሰላም